ሰላም ጤና ይስጥልን የዩቲዩብ ቤተሰቦቻችን፣ በዚህ ቪዲዮ የኩላሊት ካንሰር ምን ያህል የተለመደ እንደሆነ እናያለን። የኩላሊት ካንሰር በዓለም አቀፍ በብዛት ከሚከሰቱ ካንሰሮች በደረጃ ስናየው 14ኛ ደረጃን ይይዛል። አሜሪካ ላይ የተደረገ ጥናት እንደሚያሳየው ደግሞ ለወንዶችም ለሴቶችም በብዛት ከሚታዩ 10 ካንሰሮች መካከል አንዱ የኩላሊት ካንሰር ነው። አጠቃላይ ከሚከሰቱ ካንሰሮች ደግሞ ከ3 እስከ 4% የሚሆነውን የኩላሊት ካንሰር ይይዛል። የኩላሊት ካንሰር በብዛት የሚታየው እድሜያቸው በገፉ አዛውንቶች ላይ ሲሆን በተለይ ደግሞ እድሜያቸው ከ65 ዓመት በላይ በሆኑት ላይ በብዛት ይስተዋላል። የጾታ ልዩነቱን ስናይ ከሴቶች ይልቅ በወንዶች ላይ በብዛት የመከሰት እድሉ የሰፋ ነው። በስም ለመጥቀስ ያህል ሬናል ሴል ካርሲኖማ የምንለው 85% የሆነውን ድርሻ ይይዛል። በህፃናት ላይ ደግሞ በተለይ ከ5 ዓመት በታች ባሉ ህፃናቶች ላይ ዊልምስ ቲዩመር የሚባለው ከፍተኛውን ድርሻ ይይዛል። ለመጨመር ያህል አጋላጭ ሁኔታዎችን እናያለን። ለኩላሊት ካንሰር ከሚያጋልጡ ዋና ዋና ምክንያቶች ውስጥ ሲጋራ ማጨስ፣ ከፍተኛ የሆነ የደም ግፊት፣ የስኳር ህመም፣ ከመጠን ያለፈ ውፍረት፣ የዘረመል ለውጦች መኖር ወይም ጂን ሙቴሽን፣ የቤተሰብ ታሪክ ውስጥ የኩላሊት ካንሰር መኖር፣ የጨረር ህክምና በተለይ ደግሞ በመራቢያ አካል ላይ ለሚከሰት የካንሰር አይነት የሚደረግ የጨረር ህክምና፣ እነዚህ ለኩላሊት ካንሰር አጋላጭ ምክንያቶች ተብለው ይጠቀሳሉ። የህክምናው አይነት የሚወሰነው በካንሰሩ ደረጃ እና ታካሚው ባለበት አጠቃላይ የጤና ሁኔታ ላይ ነው። የኩላሊት ካንሰርን ሙሉ በሙሉ መከላከል ባይቻልም ተጋላጭነትን ለመቀነስ ሲጋራን ማቆም፣ የደም ግፊትን መቆጣጠር፣ የስኳር ህመምን መቆጣጠር እና ተገቢውን ህክምና ማድረግ፣ የሰውነት ክብደትን መቆጣጠር ለኩላሊት ካንሰር ተጋላጭነትን ይቀንሳል። በዚህ ዙሪያ ጥያቄ ካለዎት ኮሜንት ላይ አሳውቁን። የዊኬር አፕሊኬሽንን በማውረድ ሐኪሞትን ያማክሩ። ቸርን ሰንብት።